ሰላም ሰላም፣ ጤና ይስጥልኝ ተወዳጆች፣ እንዴት ናችሁ? ዛሬ ደግሞ እንግዲህ የስጋ ብሪያኒ አሰራር ይዤላችሁ መጥቻለሁ። ተወዳጆች እንግዲህ ዛሬ የማሳያችሁ ብሪያኒ አሰራር ነው። ስጋ እንግዲህ ስጋ ነው የምሰራው ዛሬ። ሽንኩርት እዚህ ጋር ከትፌ ያለው እዚህ ጋር ደግሞ ቅመም የሚያስፈልጉን ቅመም ማጂ የሚያስፈልጉኝ ቅመሞች አድርጌ ያለው ኩዝበራ፣ ባዶናስ፣ ናናአ አርግ ያለው እዚህ ጋር ግማሽ ሎሚ ያስፈልገኛል። እዚህ ጋር ደግሞ ወረጋ ጋር የሚሉትን እሱን። እዚህ ጋር ደግሞ እርጎ አለኝ፣ ዘይት አለ። እዚህ ጋር እንግዲህ ያው ከታተፊ ተጣጥቦ ተቀምጧል። ስጋውን ደግሞ አጥቤ በማጥለያ አጥልየው በደንብ ተጠፍፎ ተቀምጧል። እዚህ ጋር ቅመምን ጨምራለሁ ማለት ነው። ቅመሙን ጨምራለሁ የታጠበውና የተጠነፈፈው ስጋ ላይ። ከዛ የተፈጨ ነጭ ሽንኩርትና ጅንጅብል ጨምራለሁ። ከዛም እዚህ ጋር የከተፍኩትን ኩዝበራ ናናአ ኩዝበራ ባዶናስ አለኝ፣ እሱን ጨምራለሁ ማለት ነው። እንግዲህ ብሪያኒ እንደዚህ ነው እኔ የምሰራው። እኔ እንደምሰራው አሰራር ብሪያኒ እንደዚህ ነው እኛ ቤት የምሰራው ማለት ነው። እኔ ተወዳጆች ያው ሙያ ይለያያል፣ ግን እኔ እንደዚህ ነው የምሰራው። ከዛም በኋላ ወረቃ ህንድ የሚሉት በጣም ቆንጆ ፍሬሽ ነው ይሄ የሚያጣፍጥ። እዚህ ጋር ኦርፋ አንድ ፍሬ ጨምራለሁ ማለት ነው። ያልተፈጨ እዚህ ጋር ወረቃ ጋር እጨምራለሁ ማለት ነው። እኔ ወዶች ከዛ ግማሽ ሎሚ እጠቀማለሁ እኔ ማለት ነው። ህንድ ተምር የሚባል አለ፣ እሱ ስላለቀ እኔ ጋ ነው እንጂ በውሃ ተዘብዝፎ ተጠሎ ይቀመጣል። ይሄ ሎሚን እንደ ድብስ ሮማን ምናምን መጠቀም ትችላላችሁ እንደምፈልጉት። እኔ ፍሬሽ ሎሚ ነው የምጠቀመው ማለት ነው። ላይሞን ከዛ እርጎ አለኝ እንግዲህ እዚህ ጋር እርጎ ትንንሾቹን 2 እጠቀማለሁ ማለት ነው። እንደምሰሩት መጠን እኔ ለ4 ሰው ወይ ለ5 ሰው የሚሆን ነው የምሰራው። እንግዲህ እንደዚህ አድርጌ 2 ከዛ ትንሽዬ ዘይት ነው ያደረኩት። ዘይት ማላበዛበት ምክንያት ዘይቱን ሽንኩርት የምጠብስበትን መጨረሻ ላይ ስለምጠቀመው ማለት ነው። ከዛም ግላብስ ለብሼ ጓንት ለብሼ ቅመሙን ሁሉን ማጂውን ምኑን ሁሉን ነገር ከጨማመርኩ በኋላ ያጥቤ ጠነፈው ስጋን በደንብ አድርጌ እንደዚህ በደንብ አዋህደዋለሁ ማለት ነው። ግላብሱን ለብሼ ማለት ነው። ከዛም በኋላ እንግዲህ እንደዚህ በደንብ አደበላለቄ ከአስተካከልኩኝ በኋላ እንደዚህ ከቅመሙ ጋር እንዲዋሃድልን እንግዲህ ከድኜ አስቀምጠዋለሁ ማለት ነው። ማሳደርም ይቻላል። ከዛ ሽንኩርት የከተፍኩት አለ፣ ሽሪምሪ ነው እንግዲህ የከተፍኩት ሽሪምሪ ይባላል። እንደ ሽሪምሪ አርጌ በደቃቁ ከተፈለ በደቃቁ ሳይሆን ሽሪምሪ አርጌ በስሱ ማለት ነው። ቶሎ እንዲበስል በደቃቁ ልኩና በስሱ እንደዚህ። ከዛም ያው ብረት ድስት ላይ አድርጌ ጋዜ ለኩሻለሁ ማለት ነው። ከዛ ሽንኩርቱ እንደዚህ ትንሽ ተካለ በኋላ እንትላው ውሃው እንዲመጥ ገለበጥ አድርጌ ስጨርስ እንግዲህ ያው ቀጣይ ዘይት ነው የምጨምረው ማለት ነው። ዘይት እጨምራለሁ። ያው ዘይቱን ከጨመርኩኝ በኋላ ደግሞ እንደዚህ በዚህ መልኩ እንዳያርብኝ እያማሰልኩኝ ሽንኩርቱ እንዳያር እያማሰልኩኝ ቀስ እያደረኩ እያማሰልኩ እንደዚህ እንትላለሁ ማለት ነው። ጥብስ አድርገዋለሁ ዘይቱን ከሽንኩርቱ ጋር እንግዲህ ሽንኩርቱ ቡኒ እስከሚሆን ድረስ ሳያር ቆንጆ ነው እንዲበስልን ጋዙን መቀነስ ነው የሚጠበቀው ማለት ነው። ጋዙን ቀንሽ ያለሁኝ እንግዲህ የተወዳጆች። በተረፈ ደግሞ ላይክ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ያው እንግዲህ ሙያ በየቤቱ ቢለያይም የኔ ሙያ እንግዲህ ይሄን ይመስላል። ብሪያኒ እንደዚህ ነው የምሰራው። በስጋ መልኩም ይሁን በዶሮም በምንም ይሁን እንደዚህ ነው የምሰራው ማለት ነው። ብሪያኒ የዛሬው ብሪያኒ አሰራሬ ይሄን ይመስላል። ከዛም ሽንኩርቱን እንግዲህ በዚህ መልኩ እንደዚህ ጋዙን እየቀነስኩኝ በደንብ እያደረኩኝ እንደዚህ እያማሰልኩኝ እየጠበስኩት ነው ማለት ነው። ተወዳጆች እንግዲህ በዚህ መልኩ ጠበስ አድርገዋለሁኝ። እንደዚህ በስሱ ስከትፉት ያው ቶሎ እንዲበስልና ቆንጆ ሆኖ በትክክል ሁሉም ይበስላል ማለት ነው። በስሱ ነው የከተፍኩት ሽሪምሪው ማለት ነው። እንደምንሰራው መጠን ከዛ ወረቃ ጋር ጨመርኩበት። ወረቃ ህንድ ጨመርኩበት ማለት ነው። ፍሬሽን በጣም ቆንጆ ነው። ሽታው እንዴት እንደሚጥም በነገራችን ላይ ወረቃ ህንድ የሚሉት በጣም ነው ደስ የሚለው ምግብ ስትሰሩ። ከዛም በኋላ ያው እንደዚህ 3 ቅጠሎች ከጨመርኩ በኋላ በደንብ ጠበስኩት። ሽታው ቆንጆ ይሆናል። ጣዕሙ በጣም ነው ሲሰሩት ደስ የሚለው ሽታው ራሱ ማለት ነው። ይሄን ተጨምሩ ምግቡ ያው የሆነ ሁሉም ምግብ ላይ እኔ እጠቀማለሁ ጨምረዋለሁ። ፍሬሽ ነው የምገዛው እና በጣም ቆንጆ
የሚጨማለው። ከዛም እንግዲህ እንደምታዩት ቡኒ ሆኗል ማለት ነው። ሊወጣ ትንሽ ነው የቀረው። በዚህ መልኩ እንደዚህ ቀስ አድርጌ ጋዙን ስለቀነስኩት በቃ አላረረ ምን አላለ ቆንጆ በቃ ቆንጆ ቡኒ ሆኖ እንደዚህ ተጠብሷል ማለት ነው። እንግዲህ አሁን ላይ በቃ ይበቃል፣ በቂ ሁኔታ ላይ ነው። እዚህ ላይ ይበቃል፣ እንዳያር ከዚህ በለጠ ካሳረ ነው ድላል ጋዝን ያጠፋው ማለት ነው። እንግዲህ በዚህ መልኩ እንደምታዩት ከለሩ የሚያምር ሆኗል። ከዛም እዚህ ጋር ማጥፊያ ያደርግና የምሰራበትን ብረት ድስት አጥቤ ስላስቀመጥኩኝ እዛ ላይ ዘይቱ ስለምጠቀመው እዛ ላይ ሽንኩርቱ ዘይት እንዳይዝ እንደዚህ አጠለዋለሁ ማለት ነው። እዚህ ላይ በማጥለያ አድርጌ ያው እንደዚህ በቃ ዘይቱ ጥልል ይላል። ለዘይቱ ከጠቀምበታለሁ ይሄ ይቀመጣል ማለት ነው። ጠቀሟለሁ ከጎን አስቀምጣለሁ። ዘይቱን በዚህ መልኩ ጥንፍፍ አድርገዋለሁ የምሰራበት ብረት ድስት ላይ ማለት ነው። ዘይቱን አንጥለውም በነገራችን ላይ የጠበስንበትም ማለት ነው። ፍሬሽ ስለሆነ በዛው ነው የምንሰራበት። የሽንኩርቱን ጣዕም ይዞ ይመጣል እዛ ላይ ማለት ነው። ከዛም በኋላ እንግዲህ ያው ብረት ድስቱን እንደዚህ ዘይቱን ካደረግኩ በኋላ ጋዜ ላይ ኩሼ ጋዙ ትንሽ ድስቱ ውስጥ ከሚሞቀር እየጠበቁኝ ነው ማለት ነው የተወዳጆች። ከዛም በኋላ እንግዲህ እዚህ ጋር የምጠቀመው ሽንኩርት የጠበቅኩት ነው የምጠቀመው። እዚህ ጋር የምጠቀመው ምንድን ነው ቅመም፣ ደረቅ ቅመም ነው ጨምረው። ወረቃ ጋር ጨምራለሁኝ። ወረቃ ህንዲ ትንሽ ቅመም ነው ያልተፈጨው የምጠምረው ማለት ነው። እዚህ ጋር ወረቃ ህንዲ ጨምራለሁኝ። ከዛም በኋላ ደግሞ እዚህ ጋር ደግሞ ቅርንፉድ 2-3 ፍሬ ወረቃ የደብ ወረቃ ጋር ከዛም ኦርፋ ነው ያልተፈጨውን የምጠቀመው ማለት ነው። የተፈጨውን ያው እዛ ላይ ከቅመሞች ጋር ጨማምሬያለሁ ማለት ነው። በዚህ መልኩ የጥብስ አደርገዋለሁ ማለት ነው። ሽንኩርት የጠበስኩትን ስለሚጠቀም አንድ ላይ ተጠብስ ማለት ነው። ሽንኩርት የማጨርሱ እዚህ ላይ እና እናንተም ከትፋችሁ መጨመር ትችላላችሁ። ያው እኔ እንደዚህ ነው የምሰራው ከተከተፈው ላይ ስለማውስጥ። ከዛም በኋላ እንግዲህ በዚህ መልኩ በደንብ እንደዚህ ተዋህዶ በጣም ቆንጆ ነው። ምጥጥ አድርጎት ከቅመሞቹ ጋር ተስማምቶ ስጋችን ስላለቀ እዚህ የጋለው ብረት ድስት ላይ እንግዲህ ስጋውን እንጨምራለን ማለት ነው የሚተወዳጆች። ከዛም በኋላ ያው እንግዲህ በየሰዓቱ በየደቂቃው እየከፈትን እያማሰልን እንዳያርብን ቆንጆ አድርገን መጥበስ ነው የሚጠበቀው ማለት ነው። እንደዚህ ይጠብሰዋለሁኝ የኔ ተወዳጆች። ስጋውን ከሽንኩርቱ ከዘይት ጋራ በደንብ ትሏለሁ ማለት ነው። ሽታው በጣም የሚጣፍጠው ሽታውን በጣም ይጨምራል። አንደኛ ደግሞ ስጋው እንደዚህ እንትን ብለን ቅመማ ቅመሞችን አድርገን ባስቀመጥነው ቁጥር ዶሮ ምንም ይሁን በተለይ ማታ አድርገን ቀንም ጠዋት ላይ የምንሰራው ከሆነ በጣም ቆንጆ ጣዕም ነው የሚኖረው። ምክንያቱም ቅመማ ቅመሞችን ጠጥቶ ቆንጆ ሆኖ ነው የሚመጣው። ስጋው ራሱ ነው የሚመስለው በሚገርም ሁኔታ። እንግዲህ ያው ሁሉ ነገር እንግዲህ ጨማምሬ ጋዙን ቀንሼዋለሁ። ቀስ እያለ እንደዚህ እንዲበስል አድርጌዋለሁ ማለት ነው። ከዛም በኋላ እንግዲህ ያው በደንብ ያበስኩ በኋላ ሎሚ ጨመርኩ። ሎሚ ያልተፈለ ይሄ ፍሬው ማለት ነው። ከዛ ሽንኩርት ጨመርኩ። ሽንኩርት ሲቀጥ ከላይ ተጠበሰ ከላይ ነው እንደዚህ የሚጨምረው። ሎሚ እዚህ ጋር ጨምራለሁ ማለት ነው። ደርቆ ሎሚ ማለት ነው። ከዛም በኋላ እንግዲህ ሽንኩርቱን እንደዚህ የጠበስኩትን በጣም የሚያምር ቆንጆ ከለር ያለው ነው። በነገራችን ላይ ሽንኩርቱ አያምርም። ከዛም በኋላ ከዝበራ ናና ትንሽ ያው ሲበዛ ስለሚያርስ ትንሽ ነው የምናደርገው። ናና በተፈጥሮ ሲበዛ በጣም ይማራል። ትንሽ የሚያደርገው ጣዕሙ ቆንጆ እንደሆነ ማለት ነው። ከዛም በኋላ በዚህ መልኩ እንግዲህ ደስ አድርጌ ሽንኩርቱና ምኑም ነጭ ከላይ ካረኩ በኋላ ግልብጥ አድርጌ እንደዚህ ክድ እናደርገዋለን። በቃ በየሰዓቱ በየደቂቃው እየከደንኩ ጥብስ እናደርገዋለን ማለት ነው። የተወዳጆች ጥብስ ብሎ ራሱ ሲበስል ራሱ በቃ ቆንጆውን በቃ እንደዚህ ቆንጆ ይሆናል። ጥብስ እያለ ነው ማለት ነው። ከዛ ውሃ እንግዲህ ይበቃዋል። እዚህ ደረጃ ላይ ከደረሰ እየቀዝቀዘ ሳይሆን ሙቅ ውሃ እናሞቅና ውሃችን ጨምራለን ማለት ነው። የሚበቃንን መጠን ያክል ውሃ እንጨምራለን። ብዙ አንጠቀምም፣ ምክንያቱም ሩዙንም በንጹህ ውሃ ቀቅለን ስለምንጠቀመው ማለት ነው። ከዛም በኋላ በዚህ በሚበቃኝን ያክል ጠቀማለሁ ማለት ነው። አሁን እንግዲህ ያው ከደንኩ ማለት ነው። ቀስ ብሎ ይበስላል አያርም። ከዛ ያው በቃትን ያክል ሩዝ ነው የማጥፈው። እሱ እስከሚበስል ድረስ ሩዙን አጥቤ በውሃ ዘፈዘፈዋለሁ ማለት ነው። በደንብ እንደዚህ ፍትግ አድርጌ ጥብ አደርግና አስቀምጣለሁ ማለት ነው። ጎን ላይ ያው እንደዚህ በዚህ መልኩ ስጋችን እንግዲህ በዚህ መልኩ በምታዩት መልኩ በስሎ እንትን አለ
ወጣ ማለት ነው። ሩዝን ቀቀልኩኝ በጎን። ከዛም በኋላ እንግዲህ ሩዙን ያው ጨውና ትንሽዬ ቆርፋ ቅርንፉድ እንደዚህ ቅርንፉድ ማለት ነው አድርጌ ነው የቀቀልኩት። ጨው አድርጌ በጣም ቆንጆ ያልቦካ ፍርፍር ያለ ቆንጆ አድርጌ ነው የቀቀልኩት ማለት ነው እንደምታዩት። ከዛም በኋላ ሩዙን እንግዲህ በዚህ መልኩ አልቆልኛል። ስጋውን በስሏል በጥሩ ሁኔታ። ጋዙን ቀንሼ ቆንጆ ነው የበሰለው። ሩዙን በስሏል ደርሷል ማለት ነው። እንደዚህ ያደረኩኝ እንግዲህ ያው የዛሬ ብሪያኒያችን ይሄን ይመስላል። ብሪያኒ ላህም ይባላል እንግዲህ አረብኛው። በስጋ ያው ስጋ በሩዝ ነው እንግዲህ በእኛ ምን ሌላ ምንም የለው። ብሪያኒ እንግዲህ እንደዚህ ነው ያለኝ ብሪያኒ። ይሄው ስጋው በደንብ በስሏል የኔ ወዶች። እንደዚህ በዚህ መልኩ እንግዲህ እያደረኩት ነው። ዋው ሽታው በእውነት በጣም ነው የሚጥመው በነገራችን ላይ ማለት ነው። እንግዲህ እንደዚህ አድርጌ በዚህ መልኩ በዚህ ሁኔታ ጨረስኩ ማለት ነው። በጣም ነው ደስ የሚለው። እዛ ሽንኩርቴን ጨምራለሁ። ሽንኩርት ግዴታ ይሄ ብሪያኒ ሽንኩርት ያስፈልገዋል ግዴታ ነው በቃ። እና እንደዚህ በዚህ መልኩ እንደዚህ ያደረኩኝ ሽንኩርቴንም እንደዚህ ያደረኩ ጨረስኩ። ከላይ እንግዲህ ከላይም ከታቸው ነው ሩዙ የምናረግበት ብሪያኒ ታወቀ ነው። ከዛም በኋላ እንግዲህ ይሄን ሩዙን ደግሞ ከላይ እንደዚህ ጨምራለሁ። ግማሹን ሩዝ ከታች ግማሹን ሩዝ ከላይ ከስጋው ላይ ልክ እንደ ድፎ ዳቦ እንደዛ ነው እናድርገው ማለት ነው። ከዛም በኋላ ጨረስኩኝ እንደምታዩት አለበስኩት። ከዛም በኋላ ያው የሚያምር ቆንጆ ከለር እንደዚህ ያመጣልን ትንሽ እንግዲህ በጣም ነው የሚያምረው። በእውነት አያምርም? በጣም ያምራል የኔ ወዶች። እንግዲህ ይሄን ይመስላል የዛሬው ብሪያኒ አሰራሪ በኔ ሙያ ማለት ነው። እንግዲህ አስተያየታችሁን ስጡኝ የኔ ወዶች። ስለምታበረታቱኝ ደግሞ በጣም ነው የማመሰግናችሁ። እንግዲህ በዚህ መልኩ አለቀ ማለት ነው ወዶች። በጣም የሚያምር ቆንጆ ደስ የሚል ምሳ ሰራሁኝ ማለት ነው። ብሪያኒ ላህም ይባላል እንግዲህ ስጋ በሩዝ ያው ማለት ነው። ከዛም በኋላ ያው እንደምታዩት ሽንኩርቱን ምንም ቆንጆ ነው የጠበሰው፣ አላሳረርኩትም ማለት ነው። ከዛ መጨረሻ ላይ ቁዝባራ ናና ያው ከትፌ ያስቀመጥኩትን በነገራችን ላይ ትንሽ ነው የምጠቀመው ማለት ነው። ያው እንደዚህ ዲኮር አደረግነው ማለት ነው። ዋው በጣም ነው የሚያምረው በእውነት በጣም ያምራል። ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እወዳችኋለሁ፣ አከብራችኋለሁ፣ አመሰግናችኋለሁ። ሰላማችሁን እግዚአብሔር አምላክ ሁላችንም ሰላም ያብዛው። ሀገራችን ኢትዮጵያን ሰላም ያደርግልን። ያለንበትን አገር በያለንበት እቅፍ ድግፍ አድርጎ ከፊት ከኋላችን እየቀደመ እግዚአብሔር ከኛ ጋር ይሁን። ተወዳጆች ሰላማችሁን ጤናችሁን ይስጣችሁ። እንግዲህ በዚህ መልኩ የዛሬው ብሪያኒ አሰራሪ እንደዚህ ይመስል ነበረ። የኔ ቆንጆ ሰዎች ስለምታበረታቱ ላይክ ስለምታደርጉኝ አመሰግናለሁ። እዩት አያምርም? በጣም የሚያምር ቆንጆ ላይን የሚስብ ምርጥ ምሳ ነው ብዬዋለሁ። በቃ እኔ በእውነት በጣም ነው የሚያምረው። በጣም ወዶትና ነው የበሉት ማለት ነው። ሰዎቹ እንግዲህ በጣም እንደሚጥም ነው የሚነግሩኝ ይሰራላቸው። እንግዲህ ይህን ይመስላል የብሪያኒ አሰራሪ ውዶች። ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ በድጋሚ አመሰግናችኋለሁ። ሰላማችሁ ብዝት ይበልልን። እንግዲህ ይህን ይመስላል አለቀ ማለት ነው። እንግዲህ አሁን ምንድነው ወደ ምሳ ዝግጁ ሆኖ ሊቀርብ ነው ማለት ነው። እዛ ላይ እንግዲህ የፈለግነውን አይነት ሰላጣ ምንም የፈለግነውን እነሱ እንደሚወዱት እንደምትፈልጉት መስራት እንችላለን። እኔ እንግዲህ በዚህ መልኩ ያው አቅርቤዋለሁኝ ማለት ነው። ለምሳ ደርሶ ወዶቼ ዛሬ ሰላጣ ሳይሆን የሰራው ጀርጅር እና የፈለጉት ጀርጅርና ኪያር ብቻ እንደዚህ አጥቤ ቆራርጬ ሎሚ ጋር አድርጌ አቅርቤያለሁ። ከዛም ወደ ምሳ ደረሰ ማለት ነው። በጣም የሚያምር ቆንጆ የብሪያኒ አሰራር እንግዲህ ይህንን ይመስላል። የኔ ተወዳጆች አመሰግናለሁ ስለ ሁሉም ነገር። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ሁሉ ለእናንተ ይሁን። ሰላማችሁ እንደምትራሸዋ ብዝት ይበል። ባይ ባይ የኔ ቆንጆ ሰዎች፣ መልካም ጊዜ